ሰላም ጤና ይስጥልኝ እንደምን አላችሁ ክብራትና ክብራን ውድ ኢትዮጵያውያን በሀገር ውስጥም ከሀገር ውጭም ያላችሁ ሰላማችሁ ይብዛ በያላችሁበት። ዛሬ በ22 ተገኝተናል። በ22 ጎልደን ፓላስ ሪል ስቴት እያስገነባ ያለውን ቤቶችን እናስጎበኛችኋለን። እስከ መጨረሻው አብራችሁን ብትሆኑ ትጠቀማላችሁ። በተለይ ደግሞ አሁን ዲስካውንት ላይ ነው ያለው። ቻናላችንን ሰብስክራይብ ላይክ በማድረግ ቤተሰብ ይሁኑ። እንደዚህ አይነት መረጃዎች ፈጥነው እንዲደርሷችሁ የደውል ምልክቷን ይጫኑ። አብራችሁን ልትቆዩ መልካም ቆይታ። ተመልሰን መተናል። እንግዲህ በአዲስ አበባ መሀል 22 ጎላጎል ፊት ለፊት ላይ እየገነባ ያለውን ጎልደን ፓላስ ሪል ስቴት እየገነባ ያለውን ሳይት ነው የምናሳያችሁ። በ22 ብቻ ሳይሆን ደግሞ በሰሚት 72 ላይ 100% አጠናቆ ያስረከበን ቤት አለ። እዛ ውስጥ ደግሞ የቅርብ ቤቶችም አለው። በአንድ ዓመት ጊዜ ውስጥ እየኖራችሁበት ከፍላችሁ የምትጨርሱበትን እድል አመቻችተናል። ያለምንም ወለድ ማለት ነው። በ20% እና በ40% ቅድመ ክፍያ ብቻ ቤቱን የራሱ ማድረግ ይችላሉ ማለት ነው። ይህም ማለት በ72 ሰሚት 72 ላይ 100% ጠቀቅ ብሎ ባለቀው ሳይታችን ላይ ነው። ዛሬ በደንብ የምናወራው ስለ 22ቱ ሳይት ይሆናል። 22 ጎልጎል ፊት ለፊት ላይ እየተገነባ ያለውን ሳይት ነው የምናሳያችሁ። በቪዲዮ ላይ እንደምትመለከቱት ሳይቱ እጅግ በፍጥነት የተገነባ ያለ ሳይት ነው። በካሬ እጅግ ተመጣጣኝ በሆነ ዋጋ ነው እየተሸጠ ያለው። ነገር ግን አሁን ይሄ ዋጋ ለተወሰነ ጊዜ ነው የሚቆየው። በካሬ 95,000 ብር ብቻ ነው በመሃል 22 ላይ እየተሸጠ ያለው ማለት ነው። እናንተም እንግዲህ የዚህ ቤት ባለቤት ለመሆን ቀድማችሁ ብትመጡ ይህንን ዋጋ ሳይጨምርባችሁ ታገኛላችሁ ማለት ነው። እናም በዚህ ሳይት ውስጥ ከባለ 1 መኝታ ጀምሮ እስከ ባለ 3 መኝታ አሊያም ከ86 ካሬ ጀምሮ እስከ 165 ካሬ የቤት አማራጮችን ታገኛላችሁ ማለት ነው። ይህ ሳይት የተለያዩ ኢንፍራስትራክቸሮችን በውስጡ የያዘ ነው ከአካባቢው በተጨማሪ ማለት ነው። ይህም ማለት በሳይቱ በውስጡ የሰመንት ወለል ያለው የመኪና ማቆሚያ አሊያም ፓርኪንግን የያዘ እንዲሁም ጂምና ስፓ፣ የመዋኛ ገንዳ፣ የልጆች መጫወቻ እና የተንጣለለ ቴራስ ጋር ተጠባባቂ ጄኔሬተሮች እንዲሁም ደግሞ የከርሰ ምድር ውሃ ያካተተ ነው በዚህ ሳይት ውስጥ ያለው ማለት ነው። ይህም ማለት በተጨማሪ አካባቢው ላይ ከሚገኙ ኢንፍራስትራክቸሮች በተጨማሪ ነው። 22 እንግዲህ አዲስ አበባ እንደሚታወቀው ውብና ጸዱ የሆነች ያለችው ከተማ ነች። ይህንን ውብና ጸዱ መንደርን የሚያስጠብቅ ሌክዠሪ አፓርታማ ነው እየተሰራ ያለው። በ22 እንግዲህ እንደሚታወቀው የተለያዩ የንግድ ማዕከላት ናቸው። ለመኖርም ደግሞ ምቹ እንዲሆኑ ተደርገው እየተሰሩ ነው ያሉት። የተለያዩ የመንገድ አማራጮችንም የምናገኝበት ነው። ወደ ቦሌ ብንሄድ፣ ኤርፖርት ብንሄድ ከዚህ 15 ደቂቃ በላይ አይፈጅብንም። እንዲሁም የተለያዩ ኤምባሲዎች መዳረሻ አጠገብ ነው ያለው። እንግዲህ በዚህ በሲግናል ከፍ ብሎ የተለያዩ ኤምባሲዎች ያሉበት ነው። ዲፕሎማቶች የሚኖሩበት አካባቢ ነው። መስቀል አደባባይ የሚወስድ መንገድ፣ ወደ ሾላ የሚወስድ መንገድ፣ በፊት ለፊት በሲግናል አድርጎ ጫካ ፕሮጀክት የሚወስድ መንገድ፣ ሰፊ የመንገድ አማራጮች ያሉት፣ የተለያዩ የሃይማኖት ተቋማት ያሉበት፣ የተለያዩ ትላልቅ ሆቴሎች፣ ሞሎች ያሉበት አካባቢ ነው እና እዚህ አካባቢ ላይ ብትገዙ ብትኖሩበት አሊያም ደግሞ መልሳችሁን ለመሸጥም በጣም አዋጭና ጥሩ የሆነ ቦታ ነው የሚሆነው። አንድ ነገር እንግዲህ ቋሚ የሆነ ነገር በተለይ ስንገዛ ሪሴል ቫልዩን ማየት አለብን። ይህ ሪሴል ቫልዩ በጣም ከፍተኛ እንደሆነ ግንባታው ከመጀመሩ በፊት በጥናትም የተረጋገጠ አካባቢ ስለሆነ መሀል 22 የምታውቁ ሰዎች ታውቁታላችሁ። እናም እዚህ አካባቢም ደግሞ በተለያዩ በልማት አካባቢ የምትነሱም ለእናንተም ደግሞ ጥሩ አጋጣሚ ነውና መታችሁ ይሄንን ቤት ቀስ እያላችሁ ከፍላችሁ የራሳችሁ የምታደርጉበትን እድል ፈጥሮ ነው ያለው ማለት ነው። እንግዲህ ወደ አከፋፈሉ ስንገባ አከፋፈላችን ቅድመ ክፍያ 10% ነው። በ13 ዙር ክፍያ ነው የምንጨርሰው በፕሮግረስ ቤዝድ ማለት ነው። በጣም ምቹ የሆነ የአከፋፈል ሂደት ነው ያለን። አሁን ሳይታችን ወደ 3ኛ ፍሎር ላይ ደርሶ ነው ያለው። ቀስ እያላችሁ እስከ 3 ዓመት ድረስ ከፍላችሁ ቤታችሁ መረከብ የምትፈልጉ ሰዎች ይህ ለእናንተ ጥሩ እድል ነው እና ይሄንን እድል ተጠቀሙት ልንላችሁ እንወዳለን። እዚህ ሳይት ውስጥ የሚገኘው ከባለ 1 መኝታ እስከ ባለ 3 መኝታዎችን ማግኘት እንችላለን። ለተጨማሪ መረጃ ደግሞ ታች በምታዩት ስልክ ፍስሐ ብላችሁ ብትደውሉ ያለምንም ክፍያ ነፃ ኮንሳልት ወይም እናማክራችኋለን ማለት ነው። መታችሁ ሳይታችሁን ማየት ትችላላችሁ። በውጭ ሀገር ያላችሁ በወኪላቻችሁ በኩል መተው ማየት መጎብኘት ይችላሉ ማለት ነው። በዋትስአፕ፣ በኢሞ፣ በቴሌግራም ልታገኙን ትችላላችሁ። በ09179672 ላይ ኮንታክት አድርጉ። መልካም ጊዜ ይሁንላችሁ። መልካም ቆይታ